አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። እንኳን ወደ ተርቢያና ታዲብ ቻናል በሰላም መጣችሁ። ይህ የተርቢያና ታዲብ የተባለ ቻናል ነው። ኢንሻአላህ ይህ የመጀመሪያ የዩቲዩብ ፕሮግራማችን ነው የሚሆነው። ቻናሉ ቻናል ዴዲኬትድ ቱ ፕራክቲካል ኢስላሚክ ትሬኒንግ ኤንድ ካራክተር ቢልዲንግ ስሩ ሪያዱ ሷሊሂን በሪያዱ ሷሊሂን ኪታብ ላይ ያሉትን ምዕራፎች አንድ በአንድ እያነሳን የቁርአን አያቶችን እና ሀዲሶችን እያየን ከዛም በመቀጠል ደግሞ ተግባራዊ ልምምዶችን ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ተርቢያ እንዴት ይሰጧቸው እንደነበረ እንዲሁም ተአዲብ እንዴት ያድርጉ እንደነበረ የምንመለከትበት ቻናል ነው ኢንሻአላህ እየተን ያለ ነው። ስለዚህም ማለት ነው ይህ ቻናል ዋና ትኩረቱ ምንድነው? ከኢልም በተጨማሪ ኢልም ወሳኝ ነገር ነው። ቁርአን ሀዲስን በአግባቡ መረዳት መተንተን ይኖርብናል፣ ማወቅ ይኖርብናል ማለት ነው። ነገር ግን ሁልጊዜ እኛ የምንረዳው እውቀት ብቻ ይመስለናል ዲል ግን እውቀት ብቻ አይደለም፣ ትሬኒንግ ይጠይቃል። ማለት አንድ ሰው ለምሳሌ ወታደር ለመሆን ቴዎሬቲካል ቢማር ቴዎሬቲካል የወታደርነት የሚያስፈልጉ ነገሮችን ስለተማረ ብቻ ማለት ነው ሊያውቅ አይችልም። ስለዚህ ምንድነው ማድረግ ያለበት? ወታደራዊ ካምፕ ገብቶ መሰልጠን አለበት። ኢስላምም እንደዚሁ መሰልጠን የሚጠይቅ ነገር ነው እንጂ እንዲሁ ማለት ነው ዝም ብሎ ስላወቀ ብቻ ሙስሊም ፕራክቲሲንግ ሙስሊም የገባው የተረዳው ሙስሊም ይሆናል ማለት አይደለም። ስለዚህም ለዚህም ሲባል ነው ማለት ነው ሪያዱ ሷሊሂን ኪታቦችን ከንያ ጀምረን ቀጥሎ ማለት ነው ተውባ፣ ቀጥሎ ሶብር የሚሉትም ቻፕተሮች አንድ ባንድ እናያለን። እያየን ደግሞ ከዛም በመቀጠል ምንድነው ፕራክቲካል ምን ማድረግ አለብን፣ የተግባር ልምምዳችን ምን ቢሆን ነው የተሻለ ውጤታማ ምን ሆኖ የሚለውንም የምናይበት ቻነል ነው የሚሆነው ማለት ነው። እና ኢንሻአላህ ለሌሎች እንደምናደርገው መላይን ለሆኑ ሁሉ ሳብስክራይብ እንደምናደርገው ለሌሎች እንዲደርስ ላይክ ሼር እንደምናደርገው ለዚህም እንድታደርጉ በአላህ ስም እንጠይቃለን ማለት ነው። ስለዚህ የመጀመሪያው የሚሆነው ማለት ነው ኢንሻአላህ የመጀመሪያው ቶፒካችን ንያ ነው። ንያ በጣም ወሳኝ ነገር ነው። ንያ ካልተስተካከለ ስራችን ሁሉ ሊበላሽብን የሚችል በመሆኑ ነው ንያ ላይ የተኮርነው። እንዲሁም የሪያዱ ሷሊሂን የመጀመሪያው ቻፕተር የመጀመሪያው ምዕራፍ ንያ ነው ማለት ነው። እንዲሁም ቡኻሪ ኪታባቸውን ሲጀምሩ በንያ ነው። ታላላቅ ዑለሞች ሁሉም ሲጀምሩ ኪታቦቻቸውንም ንያ ነው። ንያ ካልተስተካከለ ሁሉ ነገር ስለሚበላሽ ማለት ነው። ስለዚህ ለአንድ ኸይር ስራ ተቀባይነት እንዲኖረው ሶስት ነገሮች ያስፈልጋሉ ነው ያሉት። ሶስት ነገሮች ያስፈልጋሉ። አንደኛው ንያ ነው። ሁለተኛው የተስተካከለ ስራ መሆን አለበት። ሶስተኛው ደግሞ ምን መሆን አለበት ማለት ነው? በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ መሆን አለበት ማለት ነው። ስለዚህ ማለት ነው የሶስት አንድ ሶስተኛ ነው ለአንድ ኸይር ስራ ተቀባይነት እንዲኖረው ንያ ከሶስቱ መሰረታዊ ነገሮች አንዱ ነው። ስለዚህ መጀመሪያ ንያ ምንድን ነው የሚለውን እንይ። ንያ ቋንቋዊ ትርጉሙ የአረብኛ ሉጋ ካየን ትርጉሙ ውስጣዊ ፍላጎት ማለት ነው፣ ወይም ደግሞ አላማ ማለት ነው። የሸሪዓዊ ትርጉሙ ደግሞ አንድን ኸይር ስራ ለመስራት ያነሳሳን ውስጣዊ ፍላጎት ምንድን ነው የሚለውን ከራሳችን ሌላ አላህ ብቻ የሚያውቀው የሆነ ፍላጎትን ንያ ይባላል ማለት ነው። በሸሪዓ ትንታኔ አንድ ኸይርን ስራ ለማነሳሳት ውስጣዊ ያነሳሳን የአላህን ለማስደሰት ነው ወይስ ራሳችንን ለማስደሰት ነው ወይስ ሰዎችን ለማስደሰት ነው ወይስ ሌሎችን ለማስቀየምም ጭምር ሊሆን ይችላል። ዋና የተነሳሰንበትን ጉዳይ አላህ ያውቀዋል፣ እኛም እናውቀዋለን ማለት ነው። በዚህ መሰረት ነው ስራችን የሚለካው። ይህን በተመለከተ ማለት ነው የመጀመሪያው የምናየው የሚሆነው በሪያዱ ሷሊሂን ላይ እሳቸው ኢማም ነወዊ እንዳስቀመጡት የመጀመሪያው የቁርአን አያቶች ናቸው። ስለዚህ ሶስት የቁርአን አያቶችን ሪያዱ ሷሊሂን ያሉትን መርጠን እናያለን ማለት ነው። የመጀመሪያው ሱረቱል በይና ምዕራፍ 98 ቁጥር 5 ላይ ያለው ነው የሚሆነው። ባዕድ አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ረህማኒ ረሂም ወማ ኡሚሩ ኢላ ሊዕቡዱላህ ሙኽሊሲነ ለሁ ዲነ ሁነፋእ ወዩቂሙ ሰላተ ወዩእቱ ዘካተ ወዛሊከ ዲኑል ቀይማ ሰደቀላሁል ዐዚም። አላህ ሱብሓነሁ ወተዓላ በሱረቱል አልበይና እንደዚህ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ባወረደላቸው ቁርአን ላይ ሲያስተምረን ወማ ኡሚሩ እነዛ ሙሽሪኮችና ካፊሮች እኮ ምንም ነገር አልታዘዙም ነበረ ኢላ ሊዕቡዱላህ አላህን ብቻ እንዲገዙ እንዲያመልኩት ነበር የታዘዙት ማለት ነው። ሙኽሊሲነ ለሁ ዲነ
ዲናቸውን ሃይማኖታቸውን ለሱ ብቻ በማድረግ ሙኽሊሲነ ንያቸውን አስተካክሎ ማለት ነው። አላህን ብቻ ለማስደሰት ወደ አላህ ለማቃረብ ብቻ ሆኖ ማለት ነው። ሁነፋአ ቀጥ ያሉ ይሆኑ ወየቂሙ ሶላተ ሶላትን እንዲሰግዱ ነው ለአላህ የታዘዙት የነበረው። ወይኡቱ ዘካተ ዘካንም እንዲሰጡ ብቻ ነበር የተጠየቁት። ወዛሊከ ዲኑል ቀይማ አላህ ዘንድ ቀጥ ያለ የሆነው ደን ወደ አላህ የሚያደርሰው የሆነው ዲን ይሄ ነው በማለት አላህ ሱብሓነሁ ወተዓላ በዚህ ቁርአናት ያስተምረናል። ስለዚህም ማለት ነው ንያ አላህ ዘንድ ምንድነው ሙኽሊሲነ ለሁ ዲነ ለአላህ ብቻ መሆን አለበት። ንያን ለአላህ ብቻ በማድረግና ባለማድረግ ነው ከሌሎች ሃይማኖቶች ጋር የምንለያየው ማለት ነው። አምልኳቸውን ለሌሎች የሚያደርጉ አሉ። እኛ ግን ለአላህ ብቻ በማድረግ ይሄ ንያችንን ለአላህ በማድረግ ብቻ ነው የምንለያየው ማለት ነው ከሌሎች ላይ። ስለዚህም ንያን አላህ ዘንድ ሲነግረን ሙኽሊሲነ ለሁ ዲነ በማድረግ ላይ ነው። ሌሎች የታዘዙት የነበረው ሁሉም ስኑ፣ እናንተ ግን እንደዚህ በማድረግ ሙስሊሞች ናችሁ ለማለት ነው። ይህን ያደረግን እንደሆነ እኛ ሙስሊሞች እንሆናለን፣ ከነሱ እንለያለን ማለት ነው። የሁለተኛው የቁርአን አየት ይዤላችሁ የቀረብኩት ማለት ነው እዛ ኪታብ ላይ ያለው ሪያዱ ሷሊሒን ላይ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም ኢለ ለዚነ ታቡ ወአስለሁ ወበየኑ ወአኽለሱ ዲነሁም ሊላሂ ፈኡላኢከ መዐል ሙእሚኒነ ወሰውፈ ዩእቲላሁል ሙእሚኒነ አጅረን ዐዚማ ሰደቀላሁል ዐዚም። በሱረቱ ኒሳ አላህ ሱብሓነሁ ወተዓላ ምዕራፍ 4 ቁጥር 146 አንቀጽ ወይም አያት 146 ላይ ምን ይለናል? ኢለ ለዚነ ታቡ እነዛ ተውበት ያደረጉት ብቻ ንስሐ ያደረጉት ብቻ ሲቀሩ፣ ወአስለሁ እንዲሁም መልካም ያደረጉ መልካም ግንኙነት መልካም የሆነ ከአላህ ጋር ያላቸው ግንኙነት መልካም የሆነ፣ ወበየኑ እንዲሁም ግልጽ ያደረጉ፣ ወአኽለሱ ዲነሁም ሊላህ። እዚህ ነው ዋናው መሐለ ሸሃዳችን ምንድን ነው? ዲናቸውን ወይም ሃይማኖታቸውን ለአላህ ብቻ ያደረጉ። ፈኡላኢከ እነዛ መዐል ሙእሚኒነ ከሙእሚኖች ጋር ናቸው። እነዛ ሙእሚኖች ጋር አብረው አንድ ላይ ይቆጠራሉ እንደማለት ነው። ወሰውፈ ዩእቲላሁል ሙእሚኒነ አጅረን ዐዚማ አላህ ታላቅ የሆነ ምንዳ ለነዚህ ለሙስሊሞች ሳይሰጣቸው አይቀርም፣ ይሰጣቸዋል ማለት ነው። ስለዚህም ማለት ነው እውነተኛ ተውበት ንያን ማስተካከል ነው። ወይም ተውበትን ለማግኘት የግድ ንያ ማስተካከል አለበት። ንያ ካልተስተካከለ እውነተኛ ተውበትም አይገናኝም። ምክንያቱም አላህ ሱብሓነሁ ወተዓላ ሲጀምረው ኢለ ለዚነ ታቡ ወአስለሁ ወበየኑ ብሎ ስለጀመረ ማለት ነው። ስለዚህ እኛ ወደ አላህ ለመመለስ በተውበትም ለመመለስ መጀመሪያ ምን ማድረግ አለብን? ንያችን መስተካከል አለበት የሚለውን እንይዛለን ማለት ነው። የመጨረሻው የቁርአን አያት ኢንሻአላህ ቁል አመረ ረቢ ቢልቂስቲ ወአቂሙ ውጁሃኩም ዒንደ ኩሊ መስጂድን ወድዑሁ ሙኽሊሲነ ለሁ ዲነ ከማ በደአኩም ተዑዱን። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ቁል አመረ ረቢ ብለህ በላቸው አንተ ነቢይ ወይ አመረ ረቢ ቢልቂስቲ በማስተካከል በፍትህ፣ ወአቂሙ ውጁሃኩም ዒንደ ኩሊ መስጂድን ፊታቸውንም በየመስጂዱ እንዲያቆሙ። ይሄ ማለት ወደ አላህ እንድቅጣችሁ ወደ አላህ ብቻ እንዲሆን፣ ወድዑሁ አላህን ብቻ ሊያመልኩ ነው። አይ ወዕቡዱሁ ሙኽሊሲነ ለሁ ዲን ለሱ ዲናቸውን ያጠሩ ነው። ከማ በደአኩም ተዑዱን አላህ ሱብሓነሁ ወተዓላ እንደጀመራችሁ በመክለቅ ይመልሳቸዋል፣ ከሞትም ይቀሰቅሳቸዋል በማለት አዞናል። ስለዚህም በሁሉም ኢባዳቶች ላይ በማንኛውም ኢባዳ ላይ ንያ ጥብቅ ጉዳይ መሆኑን ያስረዳናል ማለት ነው። ስለዚህም በዚህ በንያ ላይ መበርታት እንዳለብን ይነግረናል ማለት ነው። ኢንሻአላህ ሶስቱን ሀዲሶች ለማየት አይ ቲንክ አሁን ጊዜው በጣም ሶስቱንም ሀዲሶች የማየት እድል አለን ኢንሻአላህ። እንደገና የመጀመሪያው የቁርአን ሀዲስ የመጀመሪያው ሀዲስ ኢንሻአላህ የመጀመሪያው ሀዲስ የሚሆነው ምንድነው? عن عمر بن الخطاب رضي الله عنه سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه متفق عليه إن شاء الله። ይህ ዑመር ብን አልኸጣብ ረዲየላሁ አንሁ ያስተላለፉልን ሀዲስ ነው። ሀዲሱን ሁለቱም ዘጋቢዎች ቡኻሪ እና ሙስሊምን ዘግበውታል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ፣ ኢነመል አዕማሉ ቢንያት ስራ ሁሉ የሚለካው በንያ ነው። ስለዚህ ንያውን ነው አላህ ሱብሓነሁ ወተዓላ አይቶ አጅሮ የሚሰጠው እንጂ ስራውን ብቻ አይቶ አይደለም ማለት ነው። ወኢነማ ሊኩሊ ምርኢን ማነዋ እያንዳንዱ በነያው ነው የሚያገኘው ወይም የሚሰጠው
ወኢነማ ሊኩል ምሪን ለእያንዳንዱ ሰው የሚሰጠው ማነዋ የነያው ነው። ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ሂጅራው ስደቱ ለአላህና ለመልእክተኛ የሆነ አላህን ለማስደሰት የአላህን ትእዛዝ ለመፈጸም ብሎ ያደረገ ሊላሂ ወረሱሊሂ ማለት ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም ለማገዝ ብቻቸውን አይሰደዱም፣ እኔም አብሬ ሂጂ እስላምን ዲንን አስፋፋለሁ ብሎ እሳቸውን ለማስደሰትም ለማገዝም የሆነ እንደሆነ ማለት ነው። ፈሂጅረቱሁ ኢለላሂ ወረሱሊሂ አላህም መልእክተኛውም ይደሰቱበታል። ወመን ካነት ሂጅረቱሁ ሊዱንያ ለዱንያ የሆነ ዩሲቡሃ ያገኛታል፣ አው ኢምራአተን የንኪዋ ወይም ደግሞ ሚስት ለማግባት ከሆነም ደግሞ ሊያጭ ይችላል። ፈሂጅረቱሁ ኢላ ማ ሀጀረ ኢለይሂ ይላል። ስደት ሁሉ ለተሰደደለት ነገር ነው። ስለዚህ ለንያው ነው ማለት ነው። የስራችንን ወይም የኢባዳችን ውጤት የሚወስነው ምንድነው? ንያችን ነው ማለት ነው። ስራው አብረው ሁሉም የተሰደዱ ነበሩ። ለሴት ሲሉም የተሰደዱ ነበሩ፣ እንዲሁም ለሀብት ብቻ ማለት ነው ከሰሃቦች ጋር ሄደው ንግዳቸውን ለማጣጣፍ እንዲመቻቸው ንያቸው ያ የነበረ ነበረ። ስለዚህ እንደ ሙሃጅር አልተቆጠሩም። ይህን እየነገሩ ነው ነቢዩ ሰለላሁ ዐለይሂ ወሰለም። እኛም ስለዚህ ምን ማድረግ አለብን ማለት ነው? ስራችንን እንዳይበላሽብን ንያችንን ማስተካከል አለብን ነው የመጀመሪያው ሐዲስ ማለት ነው። የሁለተኛው ሐዲስ ሙስሊም የዘገቡት ዘገባ ነው ኢንሻአላህ። አን አቢ ሁረይረተ ረዲየላሁ አንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተባረከ ወተዓላ አነ አግና አሹረካኢ አን ሽርኪ መን አሚለ አመለን አሽረከ ፊህ ማዕየ ገይሪ ተረክቱሁ ወሽርኩሁ። አቡ ሁረይራ ረዲየላሁ አንሁ እንዳስተላለፉልን ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። ይህ ሐዲስ ሐዲሰል ቁድስ ይባላል። ሐዲሰል ቁድስ ማለት ቁርአን ላይ የሌለ ሆኖ ግን የአላህ ንግግር የሆነ ነቢዩ ሰለላሁ ዐለይሂ ወሰለም አላህ እንደዚህ አለ ብለው ያስተላለፉልን። ቃለ አላሁ ተባረከ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም አላሁ ተባረከ ወተዓላ የተላቀና ከፍ ያለ የሆነው አላህ ሱብሃነሁ ወተዓላ እንደዚህ ይላል ብለው ተናገሩ ማለት ነው። አነ አላህ ሱብሃነሁ ወተዓላ እኔ እያለ ነው ማለት ነው። አገነ ሹረካኢ አን ሽርኪ እኔ ከሚያሻርኩብኝም ከሚሻረክብኝም ነገር የተጠራራው ነኝ። ሽርክ ረዳት ከመፈለግም የተጠራራው ነኝ። እኔም በሚያሻርኩብኝ ስራ ላይ ማለት ነው ለነብቻ ያላደረጉት እንደሆነ የማልቀበል የሆንኩ ነኝ ማለት ነው። መን አመለ አመለን አሽረከ ፊህ ማዕየ ገይሪ ከኔ ሌላ አንድን ስራ ሌላ ነገር አስቦበት ነፍሱን ለማስደሰት ወይም ደግሞ ሾው ኦፍ ማለት ነው ከሰዎች ላይ ምስጋና ፈልጉ ወይም ሰዎችን ለማስደሰት ወይም ሰዎችን ለማናደድ ብሎ ቢያደርግ አንድን ነገር ተረክቱሁ ወሽርኩሁ ያሻረከውን ነገር ላሻረከው ነገር እተዋለሁ ማለት ነው። ለምሳሌ ለአላህና ለሰዎች ብሎ ቢያደርግ ስራውንም ላሻረከው ነገር እተውለታለሁ ማለት ነው። ስለዚህ ንያችን እዚህ ሐዲስ ላይ የምንረዳው የተበላሸ ንያ ከሆነ እንደ ሽርክ ነው አላህ ዘንድ የሚቆጠረው። ለሱ ብቻ ያልተደረገ ነገር እንዳሻረከ ነው የሚቆጠረው። መን አመለ አመለን አሽረከ ፊህ ማዕየ ማለት በእኔ ላይ አሸርኩ ስራ ሊሰራ አልቀበለውም ስላለ ማለት ነው። ጠንቀቅ ይኖርብናል ወንድሞቼ እህቶቼ ማለት ነው። የመጨረሻው ሐዲስ አን አቢ ዘይድ ቃለ ካነ አቢ የዚድ አኽረጀ ዲናኒረን የተሰደቁ ቢሃ فوضعها عند رجل في المسجد فجنت فأخذتها فأتيته بها فقال والله ما إياك أردت فتشاجرنا إلى رسول الله صلى الله عليه وسلم فقال لك ما نويت يا يزيد ولك ما أخذت يا ቡኻሪ የዘገቡት ዘገባ ነው ኢንሻአላህ። ይህ የመጨረሻው ሐዲስ አቢ የዚድ ይባላሉ ሰሃባው። ማን ነው ስማቸው። ልጃቸው ደግሞ የዚድም ስለሚባል አባታቸውም የዚድ ነው። የየዚድ ልጅ ናቸው። እንደገና ደግሞ የዚድ የሚባል ልጅ አላቸው። የእሳቸው ስም ማን ነው። አቢ የዚድ የተባሉት ለዛ ነው። ካነ አቢ የዚድ አባቴ የዚድ አኽረጀ ዲናኒረን ዲናሮችን የተሰደቀ ቢሃ መስጂድ ላይ ለሰደቃ ብሎ አስቀመጠ። ፈወደዐሃ ኢንደ ረጁሊን ፊል መስጂድ መስጊድ ላይ የነበረ አንድ ሰው ያዘው ያን ዲናር። ነገር ግን ፈጂንቱ ፈአኸዝቱሃ እኔ የአባቴ ነው ብዬ ተከራክሬ ወሰድኩት ማለት ነው። ፈአተይቱሁ ቢሃ ወደ ቤት ይዤ መጣሁ። ፈቃለ አባታቸው ምን አላቸው ለልጃቸው ወላሂ ማ ኢያከ አረድቱ እኔ አንተ ፈልጌ ሽቼ አይደለም እዛ ጋር ያደረግኩት ለምስኪን ለተቸገረ ብዬ ነው። ለምን አመጣኸው ነው። ስለዚህም ፈተሻጀርና ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልክተኛ ሰለላሁ ዐለይሂ ወሰለም ተከራከረና ሄድን። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም እንዲህ አሉ ለከ ማ ነወይተ ያ የዚድ
አንተ የዚድ ሆይ የነየኸው አለ። ወለከ ማ አኸዝተ ያ ማዕን አንተ ልጅየው ያ ማዕን ሆይ ለአንተ ደግሞ የያዝከው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ለአባትየው ንያውን ያደረግከው ለድሃ እስከሆነ ድረስ አላህ ዘንድ የነያኸውን ታገኛለህ። ልጅየው ደግሞ ገንዘቡን ይዘሃል፣ አንተ ደግሞ ልጁን የአባቴ ነው ብለህ ወስደሃል፣ ገንዘቡ ያንተ ነው ውሰድ። በዚህ መሰረት ማለት ነው አጅር ምንዳ በንያ ላይ የተወሰነ ነው። ገንዘቡ በመጨረሻ ልጃቸው ላይ ቢወድቅ እንኳን እሳቸው ለከማ ነው ወይ ተያይዝድ ስለተባሉ በንያቸው ምክንያት ስራቸውን ውጤት ወይም አጀራቸውን ሊያገኙ እንደቻሉ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ በተጨባጭ በዚህ ሀዲስ መሰረት እንረዳለን ማለት ነው። ስለዚህም ማለት ነው ለማጠቃለያ ያህል ወንድሞቼ በዑለሞች ትንተና ንያ ሶስት ነገሮች የሚለይ መስመር ነው ማለት ነው። በልምድ ብቻ የምንሰራን ስራና ኢባዳን የሚለየው ንያችን ነው። ንያ በደንብ አስተካክለን ካልሰራን ዝም ብለን በልምድ ብቻ ነው እንጂ የምንሰራ ያለ ነው በንያ ወይም ኢባዳ አይደለም ማለት ነው። እንዲሁም ደግሞ አንድን ስራ ሽልማት ነው ወይስ ኪሳራ ላይ መሆናችንን የሚለየው ንያችን ነው ማለት ነው። ስለዚህ ንያ ካልስተካከለ ወይ ሽልማት ነው ወይ ኪሳራ ነው። ለፍተናል። ስለ መጥፎ ስራ ነው ስለ ንያ እናወራም ማለት ነው። ስራው ራሱ መጥፎ ስለሆነ መጥፎ ነገር ያመጣል። አሁን እኛ ኸይር ስራ ሰርተን ስናበቃ ስራችን እንዳይበላሽብን ነው። ስለዚህ ኪሳራ ነው የሚሆነው። ንያችን ካልተስተካከለ ሽልማት ሳይሆን የምናገኘው ኪሳራ ብቻ ነው ይቀራል ማለት ነው። የአላህን ውዴታ ወይም ደግሞ የሰውን ውዳሴ ብቻ የሚያስገኝ ይሆናል። ንያችን ወይ የሰው ውዳሴ ብቻ አስገኝቶልን ባዶ ይቀራል፣ ወይ የአላህን ውዴታን ጭምር እናገኝለታለን ማለት ነው። ስለዚህ ንያ ኢዝ ዲቫይዲንግ ላይን ቢትዊን ወርሺፕ ኤንድ ሀቢት ሪዋርድ ቨርሰስ ሎስ አላህስ ፕሌዥር ኤንድ ፕሬዝ ይላሉ በእንግሊዝኛ ለመረዳት ያህል ማለት ነው። አንዳንዴ ከአማርኛ ይልቅ እንግሊዝኛ የተሻለ የሚገልጽበት ሁኔታ ላይ እንግሊዝኛውን አመጣለሁኝ ማለት ነው ወንድሞቼ። ስለዚህ ሁልጊዜ መጠንቀቅ አለብን፣ ንያችንን ማስተካከል አለብን። እነዚህ ሶስት የቁርአን አያትና ሶስት ሀዲሶችን ለምሳሌ ያህል ነው እንጂ ኪታቡ ላይ ያሉት እነዚህ ብቻ ናቸው ማለት አይደለም። ስለዚህ ይህን ስራችንን አላህ እንዲቀበለን ዱዓ ማድረግ አለብን። ዑመር ብኑ ኸጣብ ሁልጊዜ ስራዬን ለአንተ ብቻ ጥራልኝ እንዲሁም ኸይር ስራ ሁሉ አግራልኝ እያሉ ዱዓ ያደርጉ ነበረ። እኛም አላህ ኸይር ስራችንን እንዲቀበለን ስራችንን ለሱ ብቻ እንዲያጠራለን እንለምናለን ማለት ነው ወንድሞቼ። ስለዚህ እንደዚህ አይነት ስራዎች ይሄ አሁን ሪያዱ ሷሊሂን ላይ ያሉትን የቁርአን አያቶችና ሀዲሶችን የተነተንኩበት ነው ማለት ነው። ኢንሻአላህ ሌሎችም ስራዎች እንዲቀርቡ እንዲሁም ደግሞ የሌሎች ተመሳሳይ ስራዎች በኢትዮጵያ ውስጥ እንዲሰሩ እነዚህ አይነት ወደ ሰዎች ወደ ኢንተርኔት የመምጣታቸው ነገር የማይቀር ኢኔቪታብል የሆነ ነገር ነው። ነገር ግን ሰዎች ከመጡ በኋላ እንደዚህ አይነት ኸይር ስራዎች በአማርኛም እንዲኖርና ተነሳሽነት እንዲኖር በመፈለግ ነው ይህን ፕሮግራም እያቀረብን ያለነው። ወንድሞቼ ሁላችንም በዚህ ላይ እንድንሳተፍ አደራ እላለሁኝ። ሌሎች ላይ ሼር ላይክ በማድረግ ምንም የሚቀርብን ነገር እንደሌለ ሁሉ ለዚህም ደግሞ በማድረግ ሁላችንም ኃላፊነታችንን እንድንወጣ ለሁሉም ሰው እንዲደርስ አደራ እላለሁኝ። اللهم يا حي يا قيوم برحمتك نستغيث أصلح لنا شأننا كلها برحمتك يا أرحم الراحمين. اللهم اجعل صالح أعمالنا خالصة لك. اللهم اجعل صالح أعمالنا خالصة لك. اللهم اجعل صالح أعمالنا خالصة لك برحمتك يا أرحم الراحمين. آمين آمين. وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله تعالى وبركاته.